ማርሽ መቀየር። በታላቁ ሰልፍ መሳካት ቄሮ አስተማማኝ አቅም እንዲገነባና በሰላማዊ የትግል ስልት የበለጠ ድል መቀናጀት እንደምንችል ስላረጋገጥን ተጨማሪ እርምጃዎችን በመውሰድ በመንግስት ላይ የምናደርገውን ጫና ለመጨመር ወሰንን። ለዚህ ደግሞ ጥያቄያችንን ከፍ ማድረግና ጠጠር ያሉ የሰላማዊ ትግል እርምጃዎችን መጠቀም ያስፈልጋል። ከጥያቄ አንጻር አስቀድመን ስናነሳቸው የነበሩትን ለምሳሌ ኦሮሚያ በፍንፍኔ ላይ ያላት ልዩ ጥቅምና አፋን ኦሮሞ የፌዴራል የሥራ ቋንቋ ይሁን የሚሉት የበለጠ ጎልቶ እንዲወጡ አደረግን። በተጨማሪም የዲሞክራሲያዊ ሽግግር ብሎም የስልጣን ጥያቄ ብቅ ማድረግ ጀመርን። ከትግል ስልት አንጻር እስከዚያ ጊዜ ድረስ ስንጠቀም የነበረው ከሶስቱ ዋና ዋና የሰላም ትግል አይነቶች ውስጥ አንዱን ብቻ ነበር። አቅማችን እየጠነከረ ሲመጣ የቀሩትን በሂደት ስራ ላይ ለማዋል ወሰንን። ዕውቁ ምሁር ጂን ሻርፕ 198 የሰላማዊ ትግል ዘዴዎችን በመለየት በሚሰጡት ፋይዳና በሚጠይቁት መስዋዕትነት ላይ ተመስርቶ በሶስቱ ዋና ዋና ምድቦች ከፍሎ ያስቀምጣቸዋል። እነዚህ ምድቦችም መቃወምና መግባባት፣ ፕሮቴስት ኤንድ ፐርሱዌሽን፣ የአንድ አገዛዝ ፖሊሲና አሰራር ኢፍትሐዊነት፣ በሰልፍ ፊርማ በማሰባሰብ በመሳሰሉ ዘዴዎች ተቋማችንን ለመግለጽ እንዲቀየሩ ለማሳመን የምንወስዳቸው እርምጃዎች ናቸው። በዚህ ምድብ የሚካተቱት ዘዴዎች ጥቅም ላይ ኢፍትሐዊ የሆነውን ጉዳይ በማጋለጥና ከህዝብ ጋር በማስተዋወቅ የንቅናቄውን ቅቡልነት ማሳደግ ነው። ሁለተኛ፣ አለመተባበር ወይም እምቢተኝነት፣ የአገዛዙን ህጎችና ትዕዛዞች መጣስ እንዲሁም ዜጎች የሚጠበቅባቸውን ኃላፊነት አለመወጣት ናቸው። ለምሳሌ ግብር አለመክፈል፣ የሥራ ማቆም አድቢያ፣ እነዚህ ምድብ ስር ይካተታሉ። የእምቢተኝነት ዘዴዎች ጥቅም የአገዛዙን የማስተዳደር አቅም ማዳከም ነው። ማንኛውም መንግስት ስራውን ማስፈጸም የሚችለው በተወሰነ ደረጃም ቢሆን ዜጎች ወደውም ሆነ ፈርተው ሲተገብሩ ስለሆነ ያ ትብብር ሲቀንስ የማስተዳደር አቅሙም ይመናመናል። ሶስተኛ፣ ማደናቀፍ፣ ለአገዛዙ ጠቃሚ የሆኑ ስራዎች እንዳይከናወኑ ማወክ ነው። ለምሳሌ መንገድ መዝጋት፣ አገዛዙ የሚጠቀምባቸውን የተመረጡ ንብረቶችን ማውደም ያካትታል። የማደናቀፍ ዘዴዎች ጥቅም በአገዛዙ የዕለት ተዕለት ስራ ውስጥ በቀጥታ ጣልቃ በመግባት በማሰናከል ማዳከም ነው። የጂን ሻርፕን ምክር በመከተል እስከ ታላቁ ሰልፍ ቀን ድረስ በአብዛኛው የመቃወምና የማሳመን ዘዴዎችን ስንጠቀም ቆየን። በጥቂት ቦታዎች ህዝቡ አልፎ አልፎ የእምቢተኝነትና የጣልቃ ገብነት ዘዴዎችን ሲጠቀም ያስከፈለው ዋጋና ለትግሉ ያስገኘውን ጥቅም ተመጣጣኝ ስላልነበር እንዲቆም ተደረገ። የታላቁ ሰልፍ ስኬት የቄሮ ትግል በንቃትና በአደረጃጀት አስተማማኝ መሆኑ ስላረጋገጠ የእምቢተኝነትና በሂደት የጣልቃ ገብነት ዘዴዎችን ወደ መጠቀም ተሸጋገርን። በሌላ አገላለጽ መንግስትን ከመቃወም ወደ አስገድዶ ማስፈጸም ከፋልን። በሌላ አነጋገር የገበያ አቀባ፣ የሥራ ማቆም አድማ፣ ግብር አለመክፈል፣ መንገድ መዝጋት የመሳሰሉት ዋነኛ የትግል ዘዴዎች ሆኑ ማለት ነው። እስከ ታላቁ ሰልፍ ቀን ድረስ የኦህዴድ መዋቅር በውስጡ ትግሉን የሚደግፉ ሰዎች ቢኖሩትም የቄሮ ጥንካሬና በትግሉ ስኬት ላይ ሙሉ በሙሉ እምነት ስላልነበራቸው ተሳትፏቸው ውስንና ምስጢራዊ ነበር። በአንድ በኩል ሰልፉ የቄሮ ትግል የኦሮሞን ህዝብ በመላው ኦሮሚያ በአንድነት አደራጅቶ እያንቀሳቀሰ በመሆኑ እንዳይቀለበስ ሲያሳይ፣ በሌላ በኩል ደግሞ መንግስት ህዝቡን አፍኖ ለመግዛት የሚያስችለውን አቅም ተመናምኖ ወደ ውድቀት እያመራ መሆኑን ፍንትው አድርጎ አሳየ። ይህ ደግሞ የኦህዴድ አመራር ከህወሓት ፍርሃት ተላቆ ወደ ትግሉ እንዲቀላቀል አደፋፈረው። በዚህ ድፍረት በመነሳሳት ለህዝብ የወገነው ቡድን ከህወሓት የወገነው ቡድን በመፈንቅለ ስልጣን አስወግዶ ስልጣን ማደላደል ቻለ። ታላቁ ሰልፍ በስኬት በተጠናቀቀ በአንድ ወር ጊዜ ውስጥ በተካሄደው የኦህዴድ ስራ አስፈጻሚ ኮሚቴ ስብሰባ ላይ ያለ ህወሓት ፈቃድ ሙክታር ከድርን ከስልጣን በማውረድ ለማ መገርሳን የድርጅቱ ሊቀመንበር አድርገው ሾሙ። በኦህዴድ ውስጥ ለህወሓት ታማኝ የሆነው ቡድን ተገርስሶ ለህዝቡ ተቆርቋሪነት ያለው ወገን ስልጣን መያዙ ቀደም ሲል
የተነደፈ ስትራቴጂ ውጤት ነው። እውቁ የፖለቲካ ሳይንስ ምሁር ሳሙኤል ሃንቲንግተን ከአምባገነናዊ አገዛዝ ወደ ዲሞክራሲያዊ ለመሸጋገር የሚያስችሉ 4 መንገዶች እንዳሉ ማስቀምጧል። አንደኛ፣ መለወጥ። አንድ አምባገነናዊ አገዛዝ በራሱ ተነሳሽነት ሀገሪቷን ወደ ዲሞክራሲያዊ ስርዓት ለማሸጋገር ሲወስን የሚፈጠር ሲሆን ይህ የሚሆነው አምባገነኑ በራሱ የሐሳብ ለውጥ ካመጣ ወይም አንድ አምባገነን ሞቶ ተተኪው መሪ ወደ ዲሞክራሲ ለማሻገር ሲወስን ነው። ሁለተኛ፣ መገልበጥ። ተቃዋሚዎች በትጥቅ ትግል ወይም በህዝባዊ አመጽ በአምባገነናዊ ስርዓቱን ገልብጠው ስልጣን በመያዝ ሀገሪቷን ወደ ዲሞክራሲ ካሸጋገሩ። ሶስተኛ፣ ስምምነታዊ ሽግግር። የተቃዋሚዎች የትግል አቅም ተጠናክሮ አምባገነናዊ ስርዓቱን በማዳከም ሀገሪቷን ወደ ዲሞክራሲ ለማሸጋገር ማስገደድ ሲችል የሚፈጠር ነው። አራተኛ፣ የውጭ ጣልቃ ገብነት። የሌላ ሀገር ኃይል ወይም አህጉራዊ የሀገራት ትብብር ጦሩን ልኮ የአንድን ሀገር አምባገነን ከስልጣን በማባረር ሀገሪቷ ወደ ዲሞክራሲ እንድትሸጋገር ካስቻለ። የሃንቲንግተንን የሽግግር አማራጮች በማጥናት ከሀገራችን ነባራዊ ሁኔታ ጋር በማመዛዘን የስምምነት ሽግግር መሞከር እንደሚሻል ወሰንን። በሰላማዊ ትግል ስርዓቱን በማሽመድመድ ሙሉ በሙሉ ከመውደቅና ወደ ዲሞክራሲ ከመሻገር አንዱን እንዲመርጥ ማስገደድ እንደሚቻል ተማምነን ወደ ስራ ገባን። ሆኖም በዚህ ትግል ኢህአዴግን መጣል ቢቻልም ፓርቲና መንግስት አንድ በሆኑበት እንዲሁም የጦፈ ተገዳዳሪ ብሔርተኝነት ባለበት ስርዓቱን ሙሉ በሙሉ ለመናድ መሞከር የሀገር መበታተን ሊያስከትል ይችላል ብለን ፈራን። ከሀገራችን ነባራዊ ሁኔታ አንጻር የተሻለ የሚሆነው አገዛዙን ሙሉ በሙሉ ከመናድ ይልቅ ከስርዓቱ ውስጥ ለውጥ ፈላጊ ቡድን ወደ ስልጣን እንዲመጣ በማስቻል ለዲሞክራሲ ሽግግር በር መክፈት ይሻላል የሚል ድምዳሜ ላይ ደረስን። ለኦሮሞም ሆነ ለሀገሪቱ አነስተኛ አደጋ ያለው በአገዛዙ ውስጥ ለዘብተኛ ለውጥ አራማጆች ግለሰቦችና ቡድኖች ስልጣን ይዘው ሀገር እንዲያሸጋግሩ ማስቻል ነው። ስለዚህ ከኦህዴድ ውስጥ ህዝባዊ ውግንና ያላቸው ቀስ በቀስ ወደ ትግሉ ጎራ መሳብና ማብቃት በእቅድ ሰራን። ይህ ለውጥ ፈላጊዎችን የማበረታታት አካሄድ 2 ስልታዊ ጥቅሞች ይኖሩታል ከሚል እሳቤ መነጨ ነው። አንደኛው የአምባገነን ስርዓቱን ለውጥ ለሚሹና ያለው እንዲቀጥል በማስፈለጉ መካከል በሁለት ጎራ ከፍሎ ያዳክማል። ሁለተኛው ደግሞ በስርዓቱ ጉያ ውስጥ የትግል አጋር በማፍራት ኃይላችንን አጠናክሮ ድልን ያፋጥናል በሚል ተስፋ ነበር። አስቀድሞ እንደተገለጸው ለማ መገርሳ የሀገር ውስጥ ትግል መሪ ሆኖ እንዲታይ ከፍተኛ የስብዕና ግንባታ ስራ ሲሰራ ስለነበር እሱና ባልደረቦቹ የኦህዴድን የአመራር መዋቅር መቆጣጠራቸው ስርዓቱን ወደ ለየለት የአደባባይ ክፍፍልና ግልጽ ፍጥጫ መራው። በተለመደው አሰራር የፓርቲ ሊቀመንበር ሆኖ የተመረጠው ሰው ወዲያው የክልሉ ፕሬዝዳንት ይሆናል። ለማ ግን ፕሬዝዳንትነቱን ሳይረከብ ከ3 ወር በላይ እንዲቆይ ተደረገ። የተከተልነው ስልት ገዢውን ፓርቲ ለሁለት ከፍሎ ከውስጥ ሽኩቻ ወደ ግልጽ ፍጥጫ ማድረሱ ለቄሮ ድል ማስገኘት ብቻ ሳይሆን ሞራላቸውን በእጅጉ አሳደገው። ህዝቡ የኦህዴድን መከፋፈልና የእርስ በርስ ግጭት በአደባባይ ሲመለከት የስርዓቱ መውደቂያ መቃረቡን በመገመት የበለጠ ተደፋፍሮ ትግሉን አቀጣጠለው። የኢሬቻ ፍጅትና የ5 ቀናት ቁጣ ዘመቻ። በህዝቡና በቄሮ በኩል የተከፈለው መስዋዕትነት ቢያሳዝነንም የታላቁ ሰልፍ ስኬት ከፍተኛ ሞራል ብርታት አስገኘልን። ይህንን የድል ስሜት በመጠቀም የተቃረበ በነበረው የኢሬቻ በዓል ላይ ከፍተኛ ተቃውሞ ለማሰባት ዝግጅት መደረግ ተጀመረ። የኢሬቻ በዓልን 8ኛና 9ኛ ክፍል አሰላ ስማር ጀምሮ ስታደም ቆይቻለሁ። ኢሬቻ ፈጣሪን ለማመስገን የሚደረግ ስነ ስርዓት ቢሆንም ከተለያዩ ኦሮሚያ ዞኖች የመጡ ተማሪዎችና ወጣቶች በመገናኘት ለትግሉ ቅንጅት የሚፈጥሩበት እድል ነው። በተጨማሪም ሁሉም ታዳሚዎች ከየዞኑ በኦሮሞ ባህላዊ ልብስ አምረው ስሜት በሚቀሰቅሱ ዘፈኖች እየዘፈኑ መገናኘታቸው ብሔርተኝነትን ለማጠናከር ይጠቅማል። ከሁሉም ዞኖች መሰባሰባቸው
እርስ በርስ ለመተዋወቅና የግንኙነት መዋቅር ለመፍጠር መልካም አጋጣሚ ነው። የተሳታፊው ህዝብ ብዛት ለምስጢራዊ ስራዎችና በድብቅ መከናወን ላለባቸው ነገሮች እንደ ሽፋን ሆኖ ያገለግላል። በተጨማሪም የህዝቡን ብዛት ተጠቅሞ ተቃውሞ ለማሰማት አመቺ ነው። በዚህ ምክንያት የኢሬቻ በዓል ለብዙ ዓመታት የትግል መስክ ሆኖ ቆይቷል። መንግስትም ይህንን ስለተረዳ በየዓመቱ ኢሬቻ ሲቃረብ የተሳታፊውን ህዝብ ቁጥር ለመቀነስ እንዲሁም የትግል አርማዎች እና ባንዲራዎች እንዳይገቡ ለመከልከል ከፍተኛ ጥረት ያደርጋል። የ2009 ኢሬቻ በኦገስት 6 ወይም ሐምሌ 30 ታላቅ ሰልፍ በተካሄደ በሁለት ወራት ውስጥ ስለሚካሄድ ሁለቱም ወገኖች አስቀድሞ ወደ ዝግጅቱ ገብተዋል። መንግስት ኢሬቻ ወደ ተቃውሞ ሊቀየር እንደሚችል በመጠርጠር ለመቆጣጠርና ለማክሸፍ ተዘጋጀ። ቄሮ ደግሞ በዓሉን ወደ ተቃውሞ ሰልፍ በመቀየር ዓለም ሁሉ የሚሰማው ትዕይንት ለማካሄድ ዝግጅቱን ቀጠለ። የበዓሉ ቀን በቀረበ ቁጥር እሰጣ ገብተው እየበረታ መጣ። በቄሮ በኩል ሰላማዊ ሰልፍ እንደሚደረግ በይፋ ታወጀ። በመንግስት ወገን ግን በለማ መመረጥ ይፋ የሆነው ክፍፍል በኢሬቻ ጉዳይም ውስጣዊ መካረርን አስከተለ። በፌዴራል ደህንነት መንግስት መስሪያ ቤት በኩል ተቃውሞውን ለመከላከል ማንኛውንም እርምጃ መውሰድ አለበት የሚል አቋም ተወሰደ። ሌላው ቡድን ሰላማዊ ተቃውሞ ቢደረግ ጉዳት እንደሌለው በመሞገት የኃይል እርምጃ መውሰድ ግጭቱን የበለጠ እንደሚያባብስና መንግስትንም እንደሚጎዳ አቋም ያዘ። ቄሮ ይህንን በመረዳት የመንግስትን ክፍፍል የበለጠ ያባባሰ መግለጫ ወጣ። ይህም ተቃውሞ ፍጹም ሰላማዊ እንደሚሆንና ምንም አይነት ብጥብጥ እንደማይኖር ማረጋገጫ እንደሚሰጥ በማስታወቅ ከኦሮሚያ ፖሊስ በስተቀር የፌዴራል ኃይል ወደ ቦታው እንዳይገባ አስጠነቀቀ። ይህ የተደረገው በሶስት ምክንያቶች ነበር። አንደኛ፣ በመንግስት ውስጥ ለዘብተኛ አቋም የያዘውን አንጃ በማበረታታት ክፍፍሉን ለማባባስ። ሁለተኛ፣ የኦሮሚያ ፖሊስ ወደ ትግሉ እየተሳበ በመሆኑ ህዝቡን አይነካም በሚል ተስፋ። ሶስተኛ፣ የኦሮሚያ ፖሊስን በማስጠጋትና የፌዴራል ጸጥታ ኃይሎችን በመክፋት በስርዓቱ የጸጥታ ኃይሎች ውስጥ ያለውን ክፍፍል የበለጠ ለማስፋት ነው። በስተመጨረሻም ለዘብተኛው ቡድን የበላይነት አግኝቶ የፌዴራል ኃይል እንዳይገባ ከስምምነት ተደረሰ። ይህም ውሳኔ በአባ ገዳ በየነ ሰንበቶ በኩል ተገለጸልን። አባ ገዳ በየነ የገዳ ስርዓት እንዲያንሰራራ ለማድረግ ከነበራቸው ድርሻ በተጨማሪ በቄሮ ትግል ውስጥ ትልቅ ሚና የተጫወቱ ሰዎች ናቸው። በ2014 የኦኤስኤ ዓመታዊ ስብሰባ ላይ ተጋብዘው አሜሪካ በመጡበት ወቅት ብዙ ነገሮችን ተወያይተን ጥሩ መግባባት ላይ ደርሰናል። ሀገር ቤት ከገቡ በኋላም እየደወሉ በትግሉ ዙሪያ ይመክሩኝ ነበር። የቄሮን ትግል ፍትሃዊነት ያለ ፍራቻ በግልጽ ስለሚናገሩ በቄሮች ዘንድ ታላቅ ታማኝነት አፍርተዋል። የኢሬቻ ቀንም በእኛና በመንግስት ባለስልጣናት መካከል መግባባት እንዲፈጠር ከጅምሩ አንስቶ ከፍተኛ ጥረት አድርገዋል። መንግስት በኢሬቻ ላይ ሊያነሳ የሚችለው ተቃውሞ በኃይል ማዳፈን አስቸጋሪ እንደሚሆን በመረዳቱ በሌላ ስልት ለማሸነፍ አቀደ። ይህም ወደ 30,000 የሚቆጠሩ የኦህዴድ አባላትን ከየዞኖቹ መልምሎ ወደ ቢሾፍቱ በማምጣት በሌሊት ኢሬቻ በሚከበርበት ቦታ አስገብቶ መድረኩን በመቆጣጠር የድጋፍ ድምጽ አጉልቶ ተቃውሞን ለማዋጥ አሰበ። ይህ የመንግስት እቅድ ለቄሮ ቀድሞ ደርሶ ስለነበር ቀደም ብሎ ከሌሊቱ 9 ሰዓት ላይ የኦህዴድ አባላትን በመምሰል የጥበቃ ቦታዎችን አልፈው መድረኩን ሞሉት። መንግስት ያዘጋጃቸው ሰዎች ወደ መድረኩ ሲደርሱ ቦታው በቄሮ ተጥለቅልቋል። እነርሱም የሚያደርጉትን ሲያጡ የለበሱትን መንግስትን የሚያወድስ ሹራብ አውልቀው ከህዝቡ ጋር ተቀላቀሉ። በነጋታው ህዝቡ በየአቅጣጫው ተቃውሞ እያሰማ ወደ ሆራ አርሰዲ ሲከንፍ የመንግስት እቅድ መክሸፉና የቄሮች እቅድ ማሸነፉ እውን መሆን ጀመረ። ይህም የመንግስት አካላትን አስቆጣ። ኢሬቻ ላይ ታጠቀ ኃይል አይገኝም የሚለው ስምምነት በማፍረስ ቀድሞውን ወታደሮችን በዝግ መኪናዎች ደብቀው አስገቡ። ይህን ተግባር ደርሰንበት ስናጋለጥ አባ ገዳ በየነ ሰንበቶ ድርጊቱን በመቃወም
ወታደሮቹ እስካልወጡ ድረስ ሐይቁ ቦታ ሄደው አልመርቅም አሉ። የተለያዩ ባለስልጣናት በየተራ ለማሳመን ቢሞክሩም አልተሳካላቸውም። ስነ ስርዓቱ ሊነጋጋ አካባቢ መካሄድ የነበረበት ቢሆንም አባገዳዎችና ባለስልጣናት ሲከራከሩ ፀሐይ ወጣች። ቄሮቹ አባገዳዎች ወጥተው እንዲባርኩላቸው ይጠብቃሉ። አባገዳዎቹ ወታደሮቹ ካልወጡ በቀር ለመሄድ ፈቃደኛ አልሆኑም። በዚህ መሃል መንግስትን የሚያወግዙ መፈክሮች ጎልቶ መሰማት ጀመሩ። ይህንንም ለመቅረፍ የመንግስት ባለስልጣናትን እንደ አባገዳ አስለብሰው መድረክ ላይ በማውጣት ቄሮን አታለው ለመበተን ላኳቸው። ቄሮቹ ወዲያውኑ ነቅተውባቸው ባለስልጣኖቹን ከመድረክ አባረሯቸው። በዚህ የመንግስት ድርጊት በመናደድም ወደ መድረክ በመውጣት የትግሉ አርማ ሆኖ የነበረውን እጅ በማጣመር ምልክት አሳዩ። በመሃል ገዳዋሪው የተባለ ቄሮ ማይክሮፎኑን ከመድረክ መሪው ተቀብሎ ዳውን ዳውን ወያኔ ብሎ መፈክር አሰማ። በዚህን ጊዜ ህዝቡ በታላቅ ድምጽ ተቃውሞን አቀለጠው። ህዝቡ በከፍተኛ ድምጽ እየተቃወመ ቢሆንም ምንም አይነት ብጥብጥ አልተፈጠረም። ፖሊሶች ከቄሮች አጠገብ ቢቆሙም ምንም ግጭት አልነበረም። ከጥቂት ጊዜ በኋላ ግን በሽፋን ተሽከርካሪዎች ውስጥ የነበሩ የታጠቁ ወታደሮች ከተደበቁበት መድረክ ጀርባ በመውጣት ህዝቡ ላይ አስለቃሽ ጭስ ተኮሱ። መጀመሪያ ከላይ እየዞረ የእንኳን አደረሳችሁ ወረቀት ሲበትን የነበረው ሄሊኮፕተርም አስለቃሽ ጭስ መርጨት ጀመረ። የተኩስ ድምፅ፣ አስለቃሽ ጭስና ጩኸት ተቀላቅለው ከባድ ድንጋጤና ሁካታ ፈጠረ። ወታደሮቹ በጭስ ታፍኖ በሚተራመሰው ህዝብ ላይ ተኩስ ከፍተው ወደ መግደሉ ገቡ። እግሬ አውጭኝ ብሎ የሚሮጠው ህዝብ ከጀርባ ወዳለው ገደል ወደቀ። ከተፈጠረው መረጋገጥ ጋር በተተኮሰባቸው ጥይት ከ700 በላይ ሰላማዊ ዜጎች ከ15 ደቂቃ ባነሰ ጊዜ ውስጥ ሞቱ። የኢሬቻን ሁነት ከዋዜማው ጀምሬ ያለ እንቅልፍ እየተከታተልኩ ስለነበር ብዙ ቄሮች እየተካሄደ ስላለው ሁኔታ እየተፈራረቁ በቀጥታ ያሳዩኛል። አንድ ቄሮ እንዲሁ በቀጥታ እያሳየኝ እያለ ጥቃቱ ሲጀምር ስርጭቱ በድንገት ስለተቋረጠ ለአጭር ጊዜ ምን እየሆነ እንዳለ ማወቅ አልቻልኩም። መንግስት ኢንተርኔት ስለዘጋ የተፈጠረውን ነገር ለጊዜው ማወቅ አስቸጋሪ ሆነ። የሳተላይት ኢንተርኔት ያላቸው የውጭ ሚዲያ ጋዜጠኞች ሳነጋግር ገና መስማታቸው እንደሆነና ከጥቃቱ 30 ደቂቃ ቀደም ብሎ ቦታውን ለቀው እንዲወጡ መደረጉን ነገሩኝ። ለውጭ ሚዲያ ከሚሰሩ ጋዜጠኞች መካከል አንድ ኦሮሞ ልጅ ብቻ ከፖሊሶች አምልጦ ወደ ኋላ ቀርቶ ስለነበር በያዘው ሳተላይት ኢንተርኔት ደውሎ የተከሰተውን ነገረኝ። ወታደሮች ከተደበቁበት ሽፍን መኪና ወጥተው ወደ ህዝቡ ሲተኩሱ የሚያሳይ ቪዲዮ ቀርጾ ነበርና ላከልኝ። የመንግስትን ወንጀል በተጨባጭ ማስረጃ ለህዝብና ለዓለም አቀፍ ሚዲያ አጋለጥን። ኢሬቻ ላይ የተፈጸመው ድርጊት በጣም አናደደኝ፣ አሳዘነኝም። ግን ለማልቀስም ሆነ ለማዘን ጊዜው አልነበረም። እነዚያ ሰማዕታት የከፈሉት መስዋዕትነት ፍሬ እንዲያፈራ ስራ ላይ ማተኮር አስፈላጊ ነበር። የሰላማዊ ትግል ስልቶች የመንግስት ኃይል በሚወስደው እርምጃ ጉዳት ሲያደርስ ድርጊቱ መልሶ መንግስትን እንደሚጎዳ ማድረግ እንደሚቻል ይጠቁማሉ። ድርጊቱን በማጋለጥ ከሚደርሰው የዲፕሎማሲና የፕሮፓጋንዳ ኪሳራ በተጨማሪ ጥቃቱ ህዝብ ውስጥ የሚፈጥረውን የቁጣ ስሜት ወደ ሌላ እርምጃ መቀየር ያስፈልጋል። ሁነቱ በተፈጸመ በሰዓታት ውስጥ ከአገር ቤት የቄሮ አስተባባሪዎችና ከውጭ አንቂዎች ጋር መወሰድ ባለበት እርምጃ ላይ ሐሳብ ተለዋወጥን። ከውጭ ሀገር አንቂዎች መካከል አንዳንዶቹ እርምጃ መውሰድ ህዝቡን ለባሰ ፍጅት ያጋልጣል በማለት ሲቃወሙ፣ አንዳንዶቹ ለስኬቱ ጥርጣሬ ገባቸው። የሀገር ውስጥ አስተባባሪዎች ግን የህዝቡን ቁጣ ወደ ቅጣት መቀየር ይኖርብናል አሉ። በአጭር ጊዜ ውስጥ የተሳካ እርምጃ መውሰድ እንችላለን ወይ ስላቸው እንደሚቻል አስረግጠው አረጋገጡልኝ። ለኢሬቻ እየተዘጋጀን ሳለ መንግስት ቃሉን አጥፎ የኃይል እርምጃ ከወሰደ መልሳችን ምን መሆን እንዳለበት ተወያይተን አስቀመጥናቸውን እቅዶች ነበሩ። እቅዶቹን ደጋግመን ከዳሰስናቸው በኋላ ምን አይነት እርምጃ መውሰድ እንዳለባቸው ወሰንን።
የሚወሰደው እርምጃ መንግስትን የሚያሳምን ብቻ ሳይሆን ትግሉን ወደ ላቀ ደረጃ የሚያሸጋግር መሆን እንዳለበትም ተስማማን። የኢሬቻው እልቂት በህዝቡ ውስጥ ትልቅ ቁጣ በማስከተሉ የጣልቃ መግባት እርምጃ ለመውሰድ ወሰንን። እልቂቱ በተፈጸመበት ዕለት 5 የቁጣ ቀናት 5 days of rage በሚል ስያሜ ዘመቻ ታወጀ። ከጣልቃ ገብነት ስልት መካከል በአጭር ጊዜ ውስጥ ውጤት ማምጣት የሚቻለው ተመረጠ። አገዛዙን ለማዳከም ካስቀመጥነው ስልት ውስጥ አንዱ ኢኮኖሚውን ማዳከም ስለሆነ ኢንቨስተሮች በመንግስት ላይ ያላቸውን አመኔታ ለመሸርሸር የሚያስችሉ እርምጃዎችን መረጥን። ይህም ከመንግስት ጋር ተጣብቀው በህዝብ ላይ ጉዳት ከሚያደርሱ ባለሀብቶችን ንብረት ማውደም ነበር። በዚህ መሰረት ህዝቡ የመንግስትና ከመንግስት ጋር ቁርኝት ያላቸውን ነጋዴዎች ንብረት ማውደም ላይ ዘመተ። ኢሬቻን ለመታደም አጊጠው የመጡ ወጣቶች ሪሳቸው ወደ ቀያቸው ሲመለስ በማየቱ የበገነው ህዝብ የቀብር ስነ ስርዓቱን ወደ ከፍተኛ ተቃውሞ ቀይረው ከቀብር በኋላም እንደወትረው ወደ ሟች ቤት በመመለስ ይልቅ ወደ ቀጥተኛ እርምጃ ገባ። ጥቃት ሊያደርስባቸው የሚገባቸውን ተቋማት ቄሮ አስቀድሞ ስለለያቸው የህዝብ መሬት ላይ ያለ ካሳ የወሰዱ ውሃና አፈር የሚበክል መርዛማ ቆሻሻ የሚለቁና የመሳሰሉት ኢላማ ሆኑ። እንዲሁም አገዛዙ ህዝብን ለመጉዳት በሚጠቀምባቸው ንብረቶች ላይ ትኩረት ተደረገ። እንደ ጤናና ትምህርት ያሉ የህዝብ መገልገያ ተቋማት እንዳይነኩና ጥበቃ እንዲደረግ መመሪያ ተላለፈ። ተቋማቱ ሲወድሙ በባለቤቶቹም ሆነ በሰራተኞች ላይ አካላዊ ጉዳት እንዳይደርስ ጥንቃቄ እንደሚደረግ አስተባባሪዎቹ አስተዋወቁ። የንብረት ማውደም መመሪያውን በቀጥታ በፌስቡክ ገጽ ላይ ስለጥፉ ብዙ የህግ ባለሙያዎች ድርጊቱን በህግ ያስጠይቃል በሚል ስጋት ይመክሩኝ ነበር። ይህንን በመፍራት ለ5 ቀን በዘለቀው የቁጣ ዘመቻ ወቅት ውጭ ሀገር የሚኖሩ ብዙ አንቂዎች ለመሳተፍ ፈቃደኛ አልነበሩም። እኔ ግን ሊመጣብኝ የሚችለው ማንኛውም አደጋ ለመጋፈጥ ዝግጁ ነበርኩ። ምክንያቱም መንግስት የወሰደውን አሰቃቂ እርምጃ ውድቀቱን በሚያፋጥን ጠበቅ ያለ ቅጣት ምላሽ ካልሰጠን የህዝቡ ሞራል ተሰባብሮ ከትግል ሊያፈገፍግ ይችላል። የአሜሪካ መንግስት ባለስልጣናትም ሊያስፈራሩኝ ሞከሩ። ንብረት ማውደም የሰላማዊ ትግል አካል ነው ወይስ አይደለም በሚለው ላይ ብዙ ተከራከርን። በሰው አካልና ህይወት ላይ ጉዳት እስካልደረሰ ድረስ ንብረት ማውደም ተቀባይነት ያለው የሰላማዊ ትግል ስልት እንደሆነ በጉዳዩ ላይ የተጻፉ መጻሕፍትን ዋቢ አድርጌ ስለተከራከርኩ በማስጠንቀቂያና በተግሳጽ አለፉኝ። የአሜሪካ ህግ አስከባሪ አካላት እንዳነጋገሩኝ ሲሰማ በፊት በሰው የሚጨናነቀው የኦኤምኤን ቢሮ ባዶውን ቀረ። ሰዎችን አስበርግጎ እንዲሸሹ ያደረጋቸው ሚዲያው ከዛሬ ነገ ይዘጋል፣ ጀዋርም ይታሰራል የሚለውም ሹክሹክታ ነበር። 5ቱ የቁጣ ቀናት ዘመቻ ገና በጅምሩ ካሰብነው በላይ ተሳካ። መንግስት በወታደር ኃይል የህዝቡን እርምጃ ማስቆም ስላልቻለ የአገዛዙንና የአጋፋሪዎችን ንብረት የማውደም ዘመቻ በመጀመሪያዎቹ 3 ቀናት ያለምንም ከልካይ ሲያካሄድ ነበር ማለት ይቻላል። ዘመቻው በድንገት ስለታወጀ አገዛዝ የቆሮን የተቀናጀ ዘመቻ አስቀድሞ ስለመገመቱ ለመመከት በቂ ዝግጅት አላደረገም ነበር። በመላው ኦሮሚያ በተመሳሳይ ጊዜ በሚሊዮን የሚቆጠሩ ሰዎች እርምጃ እየወሰዱ ስለነበር ለመንግስት የጸጥታ ኃይል ከአቅሙ በላይ ሆነበት። የአገዛዙን ዝግጅት አለማድረግ እንደ ዕድል በመጠቀም በመላው ኦሮሚያ አከርካሪውን የሰበረ እርምጃ ተወሰደ። መንግስት በቂ ወታደር ከኦሮሚያ ውጭ አምጥቶ ኮማንድ ፖስት ሲያውጅ ቄሮ ያቀደውን አገባዶ ዘመቻው ማብቃቱን አውጀን አስቆም ነው። በዚያ ዘመቻ የጣልቃ ገብነት የትግል ዘዴ ለመጀመሪያ ጊዜ እንደመጠቀማችን መስዋዕትነቱ ከፍ ያለ ቢሆንም ከገመትነው በታች ነበር። የጸጥታ ኃይሉ ቅድመ ዝግጅት ስላልነበረውና በቁጥርም አናሳ ስለነበር በብዙ ቦታዎች ህዝቡ እርምጃ ከወሰደ በኋላ በፍጥነት በተበተኑ በወታደሮቹ የሚደርሰው ጉዳት ሊቀንስ ተችሏል። ይሁን እንጂ በተወሰኑ ቦታዎች ላይ አስፈላጊ ዋጋ ተከፍሏል። ለምሳሌ እንደ ምስራቅ አርሲና ምስራቅ ሸዋ ባሉ አንዳንድ ወረዳዎች
በቅንጅት ማነስና በስሜታዊነት ከወታደሩ ጋር በመጋፈጥ ከፍተኛ ጉዳት ደርሷል። በውጭ ያለን አንቂዎች በቁጣ ዘመቻ ወቅትና በዚያ በኋላም በመገናኛ ብዙሃን በኩል የመንግስትን ትርክት ለማክሸፍ ያደረግነው ርብርብ ተሳክቶልናል። በተለይም ንብረት ማውደም፣ መንገድ መዝጋት እና የመንግስት መዋቅር ማፍረስ ከተለመደው የሰላማዊ ትግል እርምጃ ወጣ ያሉ ስለነበሩ መንግስት ቄሮን በሽብርተኝነት ለመፈረጅ ሞክሯል። በበኩላችን እየተወሰደ ያለው እርምጃ የኢሬቻን እልቂት ተከትሎ የመጣ ቁጣ መሆኑን በመግለጽ ያልወደመ ያለው ንብረት አገዛዙና ግብረ አበሮቹ ህዝቡን ለመጨቆን የሚጠቀሙበት እንጂ የህብረተሰቡ መገልገያ እንዳልሆነ አብራራን። ለምሳሌ ጥቃት የደረሰባቸው ፋብሪካዎች ያለ ካሳ ከህዝብ በተዘረፈ መሬት ላይ የተቋቋሙ እንደሆኑና አጠገቡ ያለ ክሊኒክ እንዳልተነካ በፎቶግራፍ ማስረጃ እናስደግፋለን። በተጨማሪም ጥቃት የሚደርስባቸው የግል ንብረቶችም ከመንግስት ጋር በመሆን ህዝቡን የሚጎዱ ብቻ መሆናቸውን ገልጸን ሁለት ፋብሪካዎች ጎን ለጎን በማድረግ አንዱ ተቃጥሎ ሌላው ሳይነካ የሚታይበትን በማስረጃ እናቀርባለን። ይህንን ሀቅ በወቅቱ ኦሮሚያ ውስጥ በኢንቨስትመንት ስራ ላይ ተሰማርተው የነበሩ ነጮችም መሰከሩ። አንድ አውሮፓዊ ፋብሪካውን ሲያቃጥሉ የመጡ ሰዎች የራሱን መኪና እንዲያወጣ በመፍቀድ ጥበቃ አድርገው እንደሸኙትና ህይወቱን ለአደጋ እንዳላጋለጡት እማኝነቱን ሰጠ። መቀመጫቸውን ፊንፊኔ ያደረጉ የውጭ ሀገር ጋዜጠኞችም በቄሮ እገዛ ከከተማ ሾልከው በመውጣት በኦሮሚያ ዞኖች ውስጥ እየተፈጸመ ያለውን በተጨባጭ ባይናቸው በማየት መንግስት ሊለጥፍብን የሞከረውን የሽብርተኝነት ክስ የሐሰት ወሬ በመሆኑ ለዓለም ህዝብ አጋለጡ። በአጠቃላይ በኢሬቻ ቀን ከተፈጸመው ዘግናኝ ድርጊት አንስቶ በሚዲያ ዘመቻ መንግስትን አስከነዳን። ለ5 ቀናት በዘለቀው የቁጣ ዘመቻ መረጃን በፍጥነትና በተጨባጭ አስደግፈን በማቅረባችን በሚዲያም ሆነ መሬት ላይ ቄሮ የበላይነቱን ወስዷል።